አንድ ምክር ልምከራችሁ ዱባይ ላይ ያላችሁ ማለት ነው ሴቶች የኑ ጠጋበሉ እውነት የምሬን ነው ምላችሁ ምንም ሁኑ ምን መዳም ቤት ያላችሁ ሹፍርና ተማሩ ከቻላችሁ ከሴቶች ከመዳማችሁ ጋር ፒስ ከሆናችሁ ማለት ነው እውነቴን ነው ሹክ ልበላችሁ ሹፍርና ተማሩ እውነቴን ነው ማርያምን በጣም ነው የሚጠቅማችሁ በጣም ይጠቅማችኋል አሁን ላይ ሴት ሹፌር በጣም ዱባይ ላይ ትፈልጋለች አየር ላይ ማለት ነው እቤታችሁ ድረስ ማለት ነው መጥቶ ነው ሹፌር የሚወስዳችሁ እነዚህ የሚያሰለጥኑት እንደዛ ነው አንዲ መመስገብ ብቻ ነው የሚጠበቅባችሁ እውነቴን ነው ለሰው ገንዘብ ለወንድ ልጅ ገንዘብ የምትሰጪውን አጠራቅሚና ማርያምን ላይሰንስ አውጡ እውነት ሹፍርና ተማሩ እውነቴን ነው ዱባይ ላይ ቀብረር ብላችሁ ነው የምትኖሩት እውነቴን ነው 3500 ነው የምትቀጠሩት እውነቴን ምሬን ነው ማለት ጽድት ብላችሁ እየነዳችሁ የምን ሽንት ቤት ነው እንዴ ሽንት ቤት እየሰራችሁ 2 አመት 3 አመት ይበቃል አሁን ማለት ነው ዳይ ወደ ሹፍርና ሙብላዝም ወንድ አይፈለግም ዱባይ ላይ ሴት ልጅ ማለት ነው አረብ ለምሳሌ ለሚስቱ ሹፌር መቅጠር ከፈለገ ሴት ነው የሚፈልገው እውነት የምሬን ነው ሴት ነው የሚፈልገው ለምን ወንዶች ሴታቸው ጋላ እንዲደርሱ ስለማይፈልጉ ማለት ነው ለዛ ሴቶች ነው የሚፈልጉት እውነቴን ነው ተስማችሁ ነው የምትወሰዱት ዛሬ ላይ ገባችሁ ይችላል የገባችሁ አሁን ተመዝገቡና ማርያምን ተማሩ አንዳንድ መዳም አትፈቅድም ግን አንዳንድ መዳም አትፈቅድም አይቺ አመዳም አትፈቅድም እሷ ፍሪ ቪዛ ለማሰራት ያሰብኩ ነው ፍሪ ቪዛ ተይና ማለት ነው ፍሪ ቪዛ ከምታሰሪ መዳም ቤት ቁጭ በይና ላይሰንስ አውጪ የምን ፍሪ ቪዛ ነው ምን ልትባርቂ ምን ልሰሪ ነው ያው አይዲ ማለት ነው መዳም ቤት አይዲ ያላችሁ ብትችሉ 2 አመት አይደል ኮንትራት ቤታችሁ ላይሰንስ አውጡ የዛን ሰዓት ከዛ ላይሰንስ ካወጣችሁ ዋላ ፍሪ ቪዛ ብታሰሩ ችግር የለም ፍሪ ቪዛ ሰራሽ 3 ወር ያለ ስራ 5 ወር ያለ ስራ ቁጫልሽ ምንድነው ትርጉሙ 8000 አውጥተሽ ሄረዲያ እሱን ተውናው ማለት ነው መዳም ቤት ቁጭ በሉና 2 አመታችሁን እስከምትጨርሱ ድረስ ላይሰንሳችሁን ቀበል አድርጉ አላማ ይኖራችሁ እውነት የምሬን ነው ምላችሁ ከገባችሁ ግን አይገባችሁም 8000 ምንድነው 8000 አውጥታችሁ እቃማ ታሰራላችሁ ከዛም በኋላስ ስራ እንኳን ለመፈለግ ለማግኘት ስንት ጊዜ ቁጭ ትላላችሁ አሁን መዳም ቤቱናችሁ ላይሰንስ አውጡ ከጫላችሁ ካለብለዛ 2 ወር ሰርታችሁ 3 ወር ሰርታችሁ አታገኙ እንደው ኪሳራ ነው ሲጀመር ውጪ ወጥቶ መስራት እንደው ሰው ካላችሁ ወይ ደግሞ እግዚአብሔር ፈቅዶ እግዚአብሔር ሲረዳችሁ ከረዳችሁ የሆነ ደና ቦታ ክትት ካላችሁ ነው እንጂ አይጠቅምም ላይሰንስ ማለት ሹፍርና መንጃ ፍቃድ ለካ አናርፍምኛ መንጃ ፍቃድ አውጡ ነው ያልኩት ነው መንጃ ፍቃድ መኪና መንዳት ሹፍርና ተማሩ ለካ በኮድ